አካላዊ ምልክቶቹ ቅድም እንደተጠቀሰው የደረት ህመም፣ ትንፋሽ ማጠር፣ ልብ ከመጠን በላይ የመምታት፣ እጅ እና ሌላው ሰውነት ክፍል የማላብ፣ የመንቀጥቀጥ የሁኔታዎች ሲታዩ ስሜታዊው ነገር በጣም መረበሽ፣ መቁነጥነጥ፣ በጣም ስጋት ውስጥ መግባት እና የዓለም መጨረሻ ነው ብሎ ማሰብ ይሄ ሁሉ ናቸው። ባህሪያዊ ሁኔታዎች በተመለከተ አንድ ሰው ጭንቀት የሚፈጥርበት ነገር ከሆነ ለምሳሌ አውቶቡስ ውስጥ መሄድ ጭንቀት የሚፈጥርበት ከሆነ ከስራው ያስተጓጉለዋል። ያን ነገር ሊያስወግድ ይችላል። ውጭ ሀገር ላይሄድ ይችላል። በአውሮፕላን መብረር የሚያስጨንቀው ከሆነ ሌላው ደግሞ በማህበራዊ ህይወት ላይ ሲገኝ የሚያስጨንቀው የሚያስጠብበው ከሆነ ማህበራዊ ተሳትፎን ሁሉ ይቀንሳል። ስለዚህ በሰው ጋር ባለው ግንኙነት ላይ፣ በስራው ላይ፣ በትምህርት ተማሪ ሆነ በትምህርቱ ላይ አሉታዊ የሆነ ተጽዕኖ ያደርግበታል ማለት ነው። አመሰግናለሁ። መጀመሪያ እንድጠይቅ ስለተፈቀደልኝ። ጭንቀት ስለ ጭንቀት እየተናገርክ ነበር ዶክተር። ጭንቀትና ብዙ ጊዜ ከጭንቀት ጋር ተያይዞ የሚመጣ ፓኒክ አታክ የምንለው አለ። የጭንቀትንና የፓኒክ አታክን ልዩነት ብትነግረን። አዎ እርግጥ ነገሩ ወደፊት የምናነሳው ቢሆንም ጭንቀት ፓኒክ አታክ አንዱ የጭንቀት አይነት ነው። አንዱ የጭንቀት አይነት ከጭንቀት አይነቶች ውስጥ ወደፊት የጭንቀት አይነቶች እናያለን። ከዛ ውስጥ ፓኒክ አታክ፣ ፓኒክ ዲስኦርደር የምንለው አለ። ይህም የጭንቀት አይነት ማለት ነው። ምክንያቱም ፓኒክ አታክ ወደፊት እናየዋለን። ፓኒክ አታክ ከሆነ ያው እዛ ላይ ብዙ የጭንቀት ምልክቶች አሉ። ከነዚህም ውስጥ በጣም ሽብር፣ የሚሞቱ መምሰል፣ ፌንት የሚያደርጉ ሆኖ ሲታይ፣ አንድ ነገር የሚያንቅ ነገር ሲሆን፣ አየር የሚያጥር ሲሆን፣ ድንገት በማይታወቅ ምክንያት መጥቶ ለትንሽ ጊዜ ከ5 እስከ 10 ደቂቃ የሚቆይ ከዛ በኋላ ጥፍት የሚል አካላዊ ስሜቶችም ይሁን ሌሎቹ ስሜቶች ይጠፋሉ። ግን የድባቡ ድባብ እስከ ሰዓት ድረስ ሊቆይ ይችላል። እንደገና ደግሞ ያ ነገር ሊጀምረኝ ይችላል፣ ያ በፊት የነበረው አደጋ ሊመጣ ይችላል ብሎ ሁል ጊዜ ወደ ስጋት ውስጥ መቆየት እና ከብዙ ነገሮች መቆጠብ፣ ራስን ማግለል፣ ማንኛውም ነገር ለመከወን ችግር ውስጥ መግባት፣ ምክንያቱም መቼ ምን ጊዜ እንደሚከሰት አይታወቅም። ተተኝቶም ሊሆን ሊከሰት ይችላል። ስራ ላይ እያለ ሊከሰት ይችላል። መኪና ሲነዳ ሊከሰት ይችላል። ስለዚህ መቼም ከስራ ተወግዶ ወደ ቤት መቆየትን፣ ደግሞ መኪና አለመንዳትን፣ ሌሎችም ነገሮችን አለመከወን ያስከትላል ማለት ነው። ስለዚህ ከሞላ ጎደል የፓኒክ ዲስኦርደር ወይ የፓኒክ እክል ወይም ደግሞ የወራሪ ጭንቀት እክል ነው የምንለው። እሺ፣ ቀጣይ ጥያቄ ምንድነው? ጭንቀት በይበልጥ ነፍሰ ጡር እናቶች ላይ ብዙ እናያለን እና ጭንቀትንና ነፍሰ ጡርነትን ወይም ጭንቀትና እርግዝናን አያይዘህ እንደው የምትለን ነገር ካለ? አዎ እንግዲህ ያው እርግዝና እንደሚታወቀው ውጥረት ፈጣሪ ነገር ነው። ለዛ ውጥረት ፈጣሪ ራሱ ያው ፊዚዮሎጂካል ነገር ነው የምንለው። በዛ ፊዚዮሎጂካል ነገር የተነሳ ሊጨነቁ ይችላሉ፣ ሊጠበቡ ይችላሉ እና ሁሉም እርጉዝ ሴት ላይ አንድ አይነት የጭንቀት ምልክት አናይም። የተለያየ ሊኖር ይችላል። ያኛው እንደጠቀሱት በፊት ለጊዜው እርጉዝ በመሆኗ ሲወልድ የነበረው ከሰዎች የምትሰማው የምጡ ሁኔታ፣ ወደፊት ደግሞ ልጅ ትወልዳለች እንዴት እንደምታሳድገው፣ በኑሮ ደግሞ ሌሎች ችግሮች ሁሉ ሊኖሩ ይችላሉ። ስለነዛ ነገሮች ተደማምረው ስታስብ ስለዚህ ነገሮች አሉታዊ የሆኑ ችግሮች ካሉ ለነዛ የሚሰጠው ምላሽ ያው ጭንቀት ሊሆን ይችላል።
ጭንቀቱ እንዳልኩት ብዙ ጊዜ ካልወሰደና በኑሮዋ ላይ በዕለት ዕለት ኑሮ ላይ ጣልቃ ካልገባ ኖርማል ስሜት ነው የሚለው ጤናማ ነው። ግን በብዙ ነገሮች ለምሳሌ አሁን ምግብ አመጋገብ ላይ ጣልቃ ከገባ፣ ራሷን የመጠበቅ ላይ ጣልቃ ከገባ፣ ከሰዎች ጋር ባላት ግንኙነት ላይ ጣልቃ ከገባ፣ የኑሮ ጥራቷ ሁሉ ከተዛባ ያ እንግዲህ ወደ ደግሞ ጊዜ ከወሰደ እንግዲህ ለተፈጠረው እርግዝና ተመጣጣኝ ካልሆነ የሚሰማው ስሜት የጭንቀት እክል ሆነ እንላለን። ቀጣይ ጥያቄ የሚሆነው ምንድን ነው? ጭንቀትና አረጋውያንን ወይም በእድሜ ትንሽ የገፉ ሰዎችን እንዴት አያይዘህ ትነግረናለህ? ለምን አረጋውያን ላይ ብዙ ነገር እናያለን። በስራችንም ከዕለት ዕለት ኑሯችንም የምናየው ነገር አለ። ለምሳሌ ልጆቻቸው ስራ ሄደው እንኳን እስኪመለሱ ድረስ የማያምኑ አረጋውያን አሉ። በጣም የሚጠበቡ የሚጨነቁ፣ ልጆቻቸው ስራ መሄድ እንኳን እስከሚያቅታቸው ድረስ የሚደርሱ ሰዎች አሉና ጭንቀትንና አረጋውያንን እንዴት አያይዘህ? ጭንቀት በሁሉም የእድሜ ክልል ውስጥ ይገኛል። በተለይ ሊበረታ የሚችለው አረጋውያን ላይ ሊበረታ ይችላል። ለምን? ውጥረቱ በጣም ከፍ ይላል። ብዙ ውጥረቶች አሉ። ራሱ እድሜ አንድ አረጋዊ ራሱ ጡረታ ሲወጣ ያ ጡረታ መውጣት አንድ ስትሬስ ነው። አጋዥ አለ ወይ? የሚረዳቸው ሰው አለ ወይ? ድጋፍ የሚሰጣቸው ሰው አለ ወይ የሚለውን አንድ ራሱ ሞትን ሁሉ ይፈራሉ አረጋውያን። ስለዚህ ብዙ በህይወት ውስጥ ያሉ ችግሮች ሊገጥሟቸው የሚችሉ ነገሮችን በማሰብ ያው እድሜ እየገፋ ሲሄድ ድሮ ይችሉት የነበረው ነገር አይችሉም። ያው እርዳታ ያስፈልጋቸዋል። የተረጂነት ስሜት ድሮ በደንብ ኃላፊነታቸው ተወጥተው ብዙ ነገር ይከውኑ ከነበረ አሁን ደግሞ ያ ሁሉ ሲስተጓጎል ለጭንቀት ብሎም ለድብርት ሊዳርጋቸው ይችላል። በመጨረሻ ምንድን ነው የምጠይቅህ? ጭንቀት ሕክምና አለው? ሕክምናውስ በምን መልክ ይካሄዳል? አዎ ጭንቀት ሕክምና አለው። ወደፊትም እናየዋለን። የጭንቀት ሕክምና ሳይንሳዊ ሕክምና ነው። አንድ ሰው በራሱ ላይ የሚከሰትበት ማንኛውም ነገር ስሜት፣ አሉታዊ የሆነ ስሜት ሲከሰት ምን ብለናል ቅድም? መነጋገር አለበት። የሚመለከተው ባለሙያ መንገር አለበት። ወይ ደግሞ ለጓደኛ በቅርብ ላለ ሰው ጋር መናገር አለበት። እንዳይነጋገር አንደኛ በጭንቀት ያለ ሰው በከፍተኛ ፍርሃት ውስጥ ስለሚዋጥ ከተናገረ ጭንቀቱ የሚባባስበት ይመስለዋል። ያ እንደማይባባስ ከተናገረ ከተነፈሰ ጭንቀቱ ሊቀል እንደሚችል ማስተማር። ሁለተኛ ሰዎች ደካማ አድርገው ይወስዱኛል ብሎ ስለሚያስብ አይናገርም፣ አምቆ ይዘዋል። አምቆ ሲይዘው ደግሞ በጣም የበረታ ይሆንና ወደ ተስፋ መቁረጥ፣ ወደ ችግር ውስጥ ይከተዋል። አሁን የጭንቀት እክል ኖርማል ጭንቀት በሚሆን ጊዜ ሰዎች ያው ስለማይረዱት እንደ በሽታ ስለሚቆጥሩት የሚመለከተው ሐኪም ጋር ሄደው ይሄ ኖርማል ነው፣ እንደዚህ አይነት ነገር ይከሰታል ብለው በመንገር ጭንቀቱን መፍትሄ ሊያገኝ ይችላል። ግን የጭንቀት እክል ውስጥ ከገባ ግን የሚደረጉ ዘዴዎች አሉ። አንደኛ የመድኃኒት ሕክምና አለ። ሁለተኛ የስነ ልቦና ሕክምና አለ። ያ የስነ ልቦና ሕክምናውና የመድኃኒት ሕክምናው አንድ ላይ እጅግ በጣም ጥሩ የሆነ ውጤት ያስገኛል። ለምሳሌ ወደፊት እናየዋለን። ስለዚህ በተቻለ መጠን ይህም ዛሬም ውይይት የምናደርገው ይሄ ችግር መፍትሄ ስላለው ነው፣ ያለ መፍትሄ አይደለም። ስለዚህ ብዙ ሰዎች ተጠቅመዋል። ብዙ ሰዎች የኑሮ ጥራታቸው ተሻሽሏል እና የጭንቀት እርግጥም የጭንቀት ችግር ወይም እክል ሕክምና አለ። እንግዲህ የማይጨነቅ ሰው ጤናማ አይደለም። በአግባቡ መጨነቅ ጤናማ ነው። ጭንቀት ሁሉ የአእምሮ በሽታ ወይ የአእምሮ ጤና ችግር አይደለም። ጭንቀት አንድ ችግር ገጥሞት ስትሬስ፣ ውጥረት ገጥሞት በኑሮ ውስጥ ብዙ ችግሮች አሉ። እነዛ ምንም አይነት ምላሽ ከሌለው ውስጡ ምንም ነገር ካልተሰማ ኖርማል አይባልም። ስለዚህ ኖርማል የሆነ ጤናማ የሆነና ጤናማ ያልሆነ ጭንቀት መለየት አለብን። የጭንቀት እክል ያ ጤናማ ያልሆነው የጭንቀት እክል ነው የሚባለው። ይሄም እንደዛ ሊሆን የሚችለው አንደኛ ጊዜ ከወሰደ
ሁለተኛ ጥልቀቱ በጣም ከፍ ካለ፣ ሶስተኛ በዕለት ዕለት ህይወት ላይ ጣልቃ ከገባ፣ ለምሳሌ በስራ ላይ፣ በትምህርት ላይ፣ ከሰው ጋር ባለ ግንኙነት ላይ፣ ራስን በመጠበቅ ላይ ወዘተ። ስለዚህ ጭንቀት ሁሉ የጭንቀት እክል ሁሉ አንድ አይነት አይደለም። የጭንቀት እክል ሁሉ አንድ አይነት አይደለም። የጭንቀት እክል የጋራ መገለጫዎች ቢኖሩትም እያንዳንዱ የጭንቀት እክል የራሱ የሆነ ገጽታዎች አሉት። የተለያየ ሕክምና የተለያየ አቀራረብ የሚያስፈልጋቸው እና በዚህ አይነት መረዳታ ጭንቀት ሌላ ደግሞ በጭንቀት እክል መልክ የሚከሰቱ አካላዊ በሽታዎች እንዳሉ እንዳንዘናጋ። አንድ ሰው የጭንቀት ስሜት ወይ ደግሞ ፍርሃት፣ ስጋት፣ መሸበር ሲሰማው የልብ ችግር ሊኖር ይችላል፣ የመተንፈሻ አካል ችግር ሊኖር ይችላል፣ የእንቅልፍ ችግር ሊኖር ይችላል፣ ሌሎችም ችግሮች ሊኖሩ ስለሚችሉ በመጀመሪያ እነዛ ነገሮች እንደሌሉ፣ ምክንያቱም የልብ ችግር ከሆነ ያ በጣም አደገኛ የሆነ ነገር እንዳይሆን እሱን መለየት። ደግሞ አንዳንድ ጊዜ ስኳራቸው ከፍ ሲልባቸው እንደ ፓኒክ አታክ እንደ ጭንቀት አድርጎ ሊከሰት ይችላል። ያኔ በሚመለከተው ሐኪም ታይቶ ምርመራ ተደርጎ አካላዊ ችግር እንዳልሆነ ሲረጋገጥ ወደ የስነ አእምሮ ባለሙያ መሄድና እርዳታ ማግኘት ያስፈልጋል። ምክንያቱም አካላዊ ችግርም ይሁን አካላዊ ያልሆኑ ችግሮች የሰውን ኑሮ ዘቤ የኑሮ ሁኔታ ያስተጓጉላሉ፣ የኑሮ ጥራትን ያስተጓጉላሉ። ምክንያቱም እፎይ ብሎ መተኛት አይችልም፣ እፎይ ብሎ መዝናናት አይችልም፣ እፎይ ብሎ ስራውን መስራት አይችልም። ስለዚህ አካላዊ ህመምም ይሁን ችግር ይሁን ስለ ልቦናዊ ህመም በኑሮ ላይ ጣልቃ እስከገባ ድረስ መፍትሄ ማግኘት ያለበት ነገር ነው። የአእምሮ ጤንነት የለም። አእምሮአዊ ጤንነታችንን ምንጠብቅ